በታሪክ ውስጥ ቀጥሎ እንደምናጠናው አይነት ሳምንት ያለ እንኳን ሳምንት አይመስልም። ሳምንቱ በራሱ ሕይወትን፣ ዓመታትን፣ ዘመናትን ለሁለት የከፈለ ሰንጣቂ ሳምንት ማለት ይቻላል። ሰዓት የቆመበት ያወሳኝ ቅጽበት ከዚህ ሳምንት በፊት የነበረው ሁሉ ወደዚህ ቅጽበት ያመላክት ነበረ። ከዚህ ሳምንት በኋላ የሚሆነው ሁሉ ለዘላለም የሚለወጥበት ቅጽበት ነበር። በዚህ 7 ቀን ውስጥ በሕይወትና በሞት በጨለማና በብርሃን መካከል የመጨረሻ ውጊያ ተካሄደ። የሰውን ልጅ ዕጣ ፈንታ የለወጡ 7 ቀናት። ሆኖም በወቅቱ እየተከናወነ ያለው ነገር ለማንም አልተገለጠም ነበረ። ጥቂት ሜትሮች ርቀው የቆሙት እንኳን ምን እየሆነ እንደሆነ አልተረዱም። እነሱ አሰቃቂ ሰቆቃን የሚመለከቱ ብቻ መሰላቸው። ነገር ግን በእውነቱ በታሪክ ውስጥ ታላቅ ድል እየተመዘገበ እንደሆነ አላወቁም። ከዓለም መጀመሪያ ጀምሮ የተጻፈው የእግዚአብሔር ዕቅድ ፍጻሜ ነበረ። ክበቡ የተዘጋበት ሳምንት ይህ ነው። ከ2000 ዓመታት በፊት በዚህች ምድር ላይ የተከናወነው ሁሉ ለአንድ ዓላማ ብቻ የተነደፈ ነበር፤ የሰው ልጆችን ቤዛነት ለማረጋገጥ። እያንዳንዱ እርምጃ፣ እያንዳንዱ ክህደት፣ እያንዳንዱ የደም ጠብታ ከመጀመሪያው ጀምሮ የታቀደ እንከን የለሽ ዕቅድ አካል ነበረ። እስከ መጨረሻው ይቆዩ። ምክንያቱም የዚህ እንቆቅልሽ እያንዳንዱ ክፍል ሲገጣጠም ብቻ ነው ይህ ሳምንት ለምን አሁንም በጽንፈ ዓለም ውስጥ እጅግ ኃይለኛው መልእክት እንደሆነ ልንረዳ የምንችለው። እኛ በየጊዜው ከታሪክና ከመጽሐፍ ቅዱሳዊ እውነታዎች እያጣቀስን የምናቀርብላችሁ ኢፒክ ባይብል አማርኛዎች ነን። ይህንን ቻናል ሰብስክራይብ በማድረግ መንፈሳዊ እውነትን ይካፈሉ። ለ3 ዓመታት ኢየሱስ በደርዘን የሚቆጠሩ ከተሞችን ተዘዋወረ። ሊሆን ይችላል ተብሎ የታሰበውን ገደብ ሁሉ ሰባበረው። ኃይሉ የማይካድ ነበረ። በሽተኞችን ፈወሰ፣ የተገፉትን ነፃ ወጣ፣ ማንም አይቶት የማያውቀውን ተአምራት አደረገው። ነገር ግን ኢየሱስ የማይፈወሱ በሽታዎችን ብቻ አልነበረም የፈወሰው። ይልቁንስ ከሁሉ በላይ አስደናቂ የሆነ ነገር አሳየ። በሞት ላይ ፍጹም ስልጣን ነበረው። ስሙ በመላው አካባቢ እንደማይቆም ማዕበል አስተጋባ። ሰዎች በደጃፋቸው ላይ ያጨናንቁት ነበረ። ብዙ ሕዝብም በሄደበት ሁሉ ይከተለው ጀመር። ከዚያም ያ ቅጽበት ደረሰ። ሰዓቱ ደረሰ። የሕይወቱ ካርታ አሁን ወደ አንዲት ቦታ ያመላክታል። ወደ ሰማይ የሚወጣበት ጊዜ ሲቃረብ ኢየሱስ ፊቱን አቅንቶ ወደ ኢየሩሳሌም ለመሄድ ወሰነ። የጊዜ ቆጠራው ተጀመረ። ወሳኝ የሆነው መልእክት ለማድረስ በሰዓቱ መድረስ ነበረበት። ጉዞ ረጅም ነበር። በሰማርያ መንደሮችና በፔሪያ በኩል በዮርዳኖስ ወንዝ ማዶ አለፈ። ስለ እግዚአብሔር መንግሥት እያስተማረ ተከታዮቹን ለሚመጣው ነገር ያዘጋጃቸው ነበረ። በመጨረሻ ለዳስ በዓል ወደ ኢየሩሳሌም ሲደርሱ ኢየሱስ በቀጥታ ወደ ቤተ መቅደስ በመሄድ ማስተማር ጀመረ። ከሃይማኖት መሪዎች ጋር ያለው ውጥረት በቢላዋ የሚቆርጥ ያህል በርትቶ ነበረ። በክርክሩ መካከል ኢየሱስ አንድ ፈታኝ ነገር ተናገረ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አላቸው። ፈሪሳውያን በዚህ ሰዓት ተሳለቁበት። ከሞተው ከአባታችን ከአብርሃም ትበልጣለህን? ገና 50 ዓመት እንኳን ሳይሞላ አብርሃምን አይቻለሁ ትላለህን? አሉት። ከዚያም ኢየሱስ ትኩር ብሎ ተመለከታቸውና ዕጣ ፈንታውን የወሰነችውን ያቺን ቃል ተናገረ። አብርሃም ሳይወለድ እኔ ነበርኩ አላቸው። ደነገጡ። እኔ ነኝ የሚለው ስም እግዚአብሔር በቁጥቋጦ ሙሴን ሲጠራው የገለጠለት ቅዱስ ስሙ ነበረ። ኢየሱስ ከአብርሃም በፊት ነበርኩኝ ማለቱ ብቻ ሳይሆን እርሱ ራሱ እግዚአብሔር እንደሆነ መናገሩ ነበረ። ለእነርሱ ይህ ገደብ ማለፍ ነበረ። የማይታገሱት ስድብ ነው። ሊወግሩት ድንጋይ አነሱ። እርሱ ግን ከመካከላቸው አልፎ ከቤተ መቅደሱ ወጣ።
ሰዓቱ ገና አልደረሰም ነበረ። ወደ ቢታንያ ወደ ጓደኞቹ ወደ ማርያም፣ ማርታና አልዓዛር ቤት ሄደ። በበዓለ መቅደስ ወቅት የሃይማኖት መሪዎች ቤተ መቅደስ ውስጥ ከበቡት። መሲሁ ከሆነ በግልጽ ንገረን አሉት። ኢየሱስም እኔና አባቴ አንድ ነን አላቸው። እነዚያ ቃላቶች የመጨረሻ ነበሩ። እንደገና ሊወግሩት ድንጋይ አነሱ። ኢየሱስም ወደ ፔርያ ሸሸ። ከዚያም ሳለ ጓደኛው አልዓዛር በቢታንያ በጽኑ መታመሙን ሰማ። ነገር ግን ሊያድነው ወዲያው አልሄደም። 2 ቀን ሙሉ ዘገየ። በመጨረሻ ቢታንያ ሲደርሱ አልዓዛር ከሞተና ከተቀበረ 4 ቀን ሆኖት ነበረ። ኢየሱስ በታሪኩ ትልቁን ሕዝባዊ ተአምር ሊያደርግ ነው። ማርታ በሐዘን ተሰብራ ጌታ ሆይ አንተ በዚህ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስም በጽኑ ተመለከታትና ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። በመቃብሩ ፊት ቆሞ በመለኮታዊ ሥልጣኑ አልዓዛር ወደ ውጪ ና ብሎ ጮኸ። የሞተው ሰው ከመቃብር መውጣት ጀመረ። አሁን ወደ ኋላ መመለስ የለም። ምክንያቱም ደግሞ ወሬው ልክ እንደ ሰደድ እሳት ተሰራጭቶ ስለነበረ ነው። የሃይማኖት መሪዎች የሳንድሄሪድን ጉባኤ በአስቸኳይ ጠሩ። ፈሩ። ሊቀ ካህናቱ ቀያፋ ሰው ሁሉ ቢከተለው ሮማውያን መጥተው አገራችንን ያጠፋሉ በማለት ኢየሱስ መሞት እንዳለበት ተከራከረ። ነገር ግን እውነቱ ቅናት ነበር። ድምፅ ሰጡ። ውሳኔውም አንድ ነበር። ኢየሱስ መገደል አለበት የሚል ውሳኔ። ሊሞት 2 ሳምንት ሲቀረው ማርያም እግሩን በውድ ሽቶ ቀባችው። ኢየሱስም ለቀበሬ ነው ብሎ አንሾካሸከ። የተረዳችው እሷ ብቻ ነበረች። የሕይወቱ የመጨረሻ ሳምንት በታላቅ አቀባበል ወደ ኢየሩሳሌም መግባት ጀመረ። የዘካርያስን ትንቢት በመፈጸም በአህያ ውርንጭላ ላይ ተቀምጦ ሲመጣ ሕዝቡ የዘንባባ ዝንጣፊ እየያዙ ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ተቀበሉት። በሚቀጥለው ቀን ወደ ቤተ መቅደስ ገባ። የአባቱን ቤት መሸጫ ሲያደርጉት ባየ ጊዜ ግን አላስቻለውም፣ ተቆጣ። የአሕዛብ መጸለያ ስፍራ የንግድ ቦታ ሆኖ ነበረ። ገመድ አዘጋጅቶ ጅራፍ አደረገው። ጠረጴዛዎችን ገለበጠ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌቦች ዋሻ አደረጋችሁት እያለ ነጋዴዎቹን አባረራቸው። የሚነግዱትንም ዕቃ ሁሉ በታተነ፣ እርግቦቻቸውንም አሸሸባቸው። የሃይማኖት መሪዎች ኢየሱስን ለማስቆም ቸኩለው ነበር፣ ነገር ግን ሕዝቡን ፈሩ። ታዲያ ኢየሱስንም በስውር የሚይዙበትን መንገድ ያመቻቹና ይፈላልጉ ነበር። ታዲያ በዚህ ሰዓት ነው እርዳታ ያገኙት ካልጠበቁት ቦታ ነበረ። ከ12ቱ አንዱ የሆነው ይሁዳ አስቆሮቱ በራቸውን ራሱ አንኳኳ። ሰይጣን በይሁዳ ገባ። መምህሩንም በ30 ብር ሳንቲም በባሪያ ዋጋ አሳልፎ ሊሰጥ ተስማማ። የመጨረሻው እራት ኢየሱስ ከእናንተ አንዱ አሳልፎ ይሰጠኛል ሲል ድንጋጤ አሰፈነ። ለይሁዳ ቁራሽ እንጀራ ሰጠውና የምታደርገውን ቶሎ አድርግ አለው። ይሁዳም ወጥቶ ወደ ጨለማው ሄደ። ከሃዲው ተገለጠ። ከዚያም ኢየሱስ እንጀራውን አንስቶ ባረከው። ይህ ሥጋዬ ነው አላቸው። ጽዋንም አንስቶ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አላቸው። ሳይታሰብ ደግሞ ድንገት ኢየሱስ ልብሱን አወለቀና የደቀ መዛሙርቱን እግር ማጠብ ጀመረ። ጌታ እንደ ባሪያ ተንበረከከ። በመንግሥቱ ውስጥ ታላቅነትና በትሕትና ማገልገል መሆኑን ሊያሳያቸው ስለፈለገ እንዲህ አይነቱን ፍጹም ያልጠበቁትን ድርጊት አደረገ። ከራት በኋላ ወደ ደብረ ዘይት ተራራ ወጡ። ጌታ እቅዱን አልቀየረም ነበር። ይሁዳ ኢየሱስ ወደ ጌተ ሰማኒ የአትክልት ስፍራ ጸሎት ለማድረግ እንደሚሄድ ያውቅ ነበረ። ያ የወይራ ቦታ ዛሬም ድረስ አለ። አንዳንድ ዛፎች ከ2000 ዓመታት በላይ ዕድሜ እንኳን አላቸው። በዚያች ሌሊት ኢየሱስ ክርስቶስ የጸለየባቸው ዛፎች እንኳን እስከ ዛሬ ድረስ ሊኖሩ ይችላሉ። ኢየሱስ ለመጸለይ ተንበረከከ። ግን ጭንቀቱ እጅግ ጥልቅ ከመሆኑ የተነሳ ሊገለጽ እንኳን የማይችል ነበረ። መጽሐፍ ቅዱስ
ላቡ እንደ ታላላቅ የደም ጠብታዎች ወደ ምድር ይፈስ ነበረ ይለናል። ይህ ዘቢያዊ አነጋገር ብቻ አይደለም። ሄማቲሮኖሲስ የሚባል እጅግ ብርቅዬ የሕክምና ሁኔታ እንጂ። በጣም ከፍተኛ ውጥረት ላይ አንድ ሰው በሚሆንበት ጊዜ የቆዳ የደም ስሮች ተበጥሰው ደም ከላቡ ጋር እንዲቀላቀል የሚያደርግ ነው። ኢየሱስ የሚጠብቀውን አካላዊ እና መንፈሳዊ ስቃይ ያቅ ነበረ። ቢሆንም ጸሎቱ ፍጹም ራስን የመስጠት ነበር። አባት ሆይ የእኔ ፈቃድ ሳይሆን የአንተ ይሁን። በድንገት የሌሊቱ ጸጥታ ተሰበረ። ችቦች፣ ሰይፎችንና የሕዝብ ጩኸት ተሰማ። ይሁዳ ከቤተ መቅደስ ጠባቂዎች ጋር ሊያስረው ኢየሱስ ፊት መጣ። ምንም ኀፍረት ሳይሰማው ጉንጩን ጠጋ ብሎ በመሳብ ምልክቱን አሳየ። የክህደት መሳም ነበረ። ጴጥሮስ ሰይፉን መዞ የሊቀ ካህናቱን ባሪያ ጆሮ ቆረጠው። ኢየሱስ ግን የሰውየውን ጆሮ ነክቶ ወዲያውኑ ፈወሰው። ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ፣ ሰይፍህን ወደ ሰገባው መልስ አለው። ከዚያም የማይታሰበው ነገር ሆነ። ኢየሱስ ሲታሰር ባየ ጊዜ ደቀ መዛሙርቱ ሁሉ ጥለውት ሸሹ። ከጥቂት ሰዓታት በፊት እስከ ሞት ድረስ እንከተልሃለን ብለው የነበሩ እነዛ የማሉለት ሰዎች ሁሉ ብቻውን ተዉት። ወታደሮቹ ኢየሱስን በጨለማ ወደ ላይኛው ከተማ ወሰዱት። እዚያም በቀድሞ ሊቀ ካህናት ሐና ቤት ቀረበ። የአይሁድ ሕግ በሌሊት ፍርድ መስጠትን፣ በፋሲካ በዓል መክሰስንና በውሳኔው ዕለት መግደልን ይከለክላል። በዚያች ሌሊት ግን ምንም ክልከላ አልነበረም። የሃይማኖት መሪዎቹ ራሳቸው ሕጉን ሁሉ ጥሰው ፍላጎታቸውን ያደርጉ ጀመረ። በውጭው ግቢ ውስጥ ደግሞ ሌላ አሳዛኝ ታሪክ ይከናወን ጀመር። ጴጥሮስ በግቢ ውስጥ ሳለ አንዲት ገረድ አንተም ከኢየሱስ ጋር ነበርክን አለችው። ጴጥሮስ ግን አላውቀውም ብሎ ዋሸ። 3 ጊዜ ይህንን ደጋግሞ አደረገው። ከዚያም በኋላ ተነግሮ የነበረው ምልክት አውራ ዶሮ መጮህ ጀመረ። በዚያች ቅጽበት ኢየሱስ ተደብድቦና ደምቶ ግቢውን ሲያቋርጥ ዓይኖቹን በጴጥሮስ ላይ ገጣጠማቸው። ጴጥሮስም መራራ ለቅሶ እያለቀሰ ወጥቶ ሄደ። እኩለ ሌሊት ሲቃረብ ወደ ሊቀ ካህናቱ ወደ ቀያፋ ተወሰደ። ቀያፋም አንተ የእግዚአብሔር ልጅ መሲሑ ነህን ብሎ ጠየቀው። ኢየሱስም እኔ ነኝ፣ የሰው ልጅ በኃይል ቀኝ ሲቀመጥ ታያላችሁ ብሎ መለሰ። ይህም ራሱን እንደ እግዚአብሔር መቁጠሩ ነበረ። ውሳኔውም ወዲያው ተላለፈ። ስድብ ነው፣ ሞት ይገባዋል ብለው መጮህ ጀመሩ። ነገር ግን የአይሁድ መሪዎች እንኳን ኢየሱስ እንዲሞት ቢፈልጉም የመግደል ሥልጣን ስላልነበራቸው ወደ ሮማዊው ገዢ ወደ ጴንጤናዊው ጲላጦስ ወሰዱት። በዚህ መካከል ይሁዳ ባደረገው ነገር ተጸጽቶ 30ውን የብር ሳንቲም ወደ ቤተ መቅደስ ወረወረው። ንጹሕ ደም አሳልፌ በመስጠቴ በድያለሁ ብሎ ጮኸ። ነገር ግን ንስሐው ምንም አልለወጠም። ሄዶም ራሱን አጠፋ። ጲላጦስ ኢየሱስን መርምሮ ምንም ጥፋት እንደሌለበት ተረዳ። በዚህ ሰዓት ግን ሕዝቡ ዝም ሊል አልቻለም። ይልቁንስ እንዲሰቀል ይጮኹ ጀመረ። ጲላጦስ ኢየሱስ የገሊላ ሰው መሆኑን ሲረዳ በዚያን ወቅት በኢየሩሳሌም ወደ ነበረው ወደ ሄሮድስ ላከው። ሄሮድስም ተሳለቀበት። ወታደሮቹም ደበደቡት፣ ገረፉት። መልሰውም ወደ ጲላጦስ ላኩት። ከጥቂት ቀናት በፊት ሆሳዕና ሲል የነበረው ሕዝብ አሁን ይሰቀል ይሰቀል እያለ መጮህና ማስተጋባት ጀመረ። ሮምን የሚያሸንፍ ተዋጊ መሲህ ፈልገው ነበረ። የታሰረና የተደበደበ እስረኛ ሲያዩ ግን ዝም ማለት አልቻሉም። ይልቁንስ ኢየሱስ ክርስቶስን እንደ አንድ ተሸናፊ አድርገው ቆጠሩት። ጲላጦስ አንድ የመጨረሻ ሙከራ አደረገ። በበዓሉ አንድ እስረኛ የመፍታት ልማድ ነበረና ማንን ልፍታላችሁ ብሎ ጠየቃቸው። በዚህ ሰዓት አንድ በውንብድና የሚታወቅ እጅግ ስቃይ ሲያስገባቸው የነበረ በርባን የተባለ ሰው ከነሰንሰለቱ እያቃጨለ ወደ ሕዝቡ ፊት ለፊት ተገለጠ።
በርባንን ወይስ መሲህ የተባለውን ኢየሱስን ብሎ ጠየቃቸው። የሚገርመው በዚህ ሰዓት ሕዝቡ ሁሉ ነፍሰ ገዳዩን በርባንን ብለው መጮህ ጀመሩ። አዳኙን ግን እንዲሰቀል ፈረዱበት። ጲላጦስም እጁን ታጠበና በዚህ ሰው ላይ አንዳች የለኝም ብሎ አሳልፎ እንዲሰቅሉት ሰጣቸው። ኢየሱስ በዚህ ሰዓት በሮማውያን ወታደሮች እጅግ አሰቃቂ በሆነ ጅራፍ ይገረፍ ጀመረ። የወጥመድ አክሊል ሰርተው ራሱ ላይ አደረጉበት። ከዚያም የመስቀሉን ግንድ በትከሻው ላይ አሸከሙት። እያንዳንዱ እርምጃ ስቃይ ነበረ። በግርፋቱ ብዛት ደክሞት ስለነበር በመንገድ ላይ ወደቀ። በመጨረሻም ከከተማው ቅጥር ውጪ ወደሚገኘው ጎሎጎታ ወደሚባለው ኮረብታ ደረሱ። ልብሱን ተካፈሉት። ይህም በመቶዎች ከሚቆጠሩ ዓመታት በፊት የተነገረው ትንቢት መፈጸም ስለነበረበት ነው። ጠዋት 3 ሰዓት ላይ በመስቀል ላይ ቸነከሩት። ከእርሱ ጋር ታዲያ 2 ሌሎች ወንጀለኞች ተሰቅለው ነበረ። አንዱ ይሰድበው ጀመር፣ ሌላኛው ግን ማንም ያልጠበቀውን ነገር አደረገ። በደሉን አመነ፣ የኢየሱስን ንጽሕና መሰከረ። ብዙ ሰዎች በመስቀል ላይ ያለ ሰው የሚሞተው በስቃይ ወይም በደም መፍሰስ ይመስላቸዋል። እውነቱ ግን ከዚያ የከፋ ነው። ትክክለኛው የሞት መንስኤ መታፈን ነው። ለእያንዳንዱ ትንፋሽ የሚደረግ ዘግናኝ ትግል። የሮማውያን ስቅላት ከፍተኛ ስቃይን ረጅም ጊዜ እንዲቆይ ተደርጎ የተነደፈ ነው። አንዲት ትንፋሽ ለመሳብ እንኳን ኢየሱስ እግሮቹን እንደ ማንሻ በመጠቀም መላ አካሉን ወደ ላይ መግፋት ነበረበት። ይህንንም ለሰዓታት ደጋግሞ አደረገው። ከዚያም የማይገለጽ ነገር ሆነ። ከቀኑ 6 ሰዓት እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በጠራራ ፀሐይ ሰማዩ በረደ፣ ጠቆረ። ፍጥረት ሁሉ ትንፋሹን ዋጥ ያደረገ ይመስላል። በዚያ አስፈሪ ጨለማ ውስጥ ኢየሱስ የመጨረሻ ቃላቶቹን ተነፈሰ፣ እንዲህ ሲል ተፈጸመ። ተልእኮ ይህ ነበረ። ሕይወቱን ማንም አልወሰደበትም፣ እርሱ ራሱ ሰጣት እንጂ። አንተና እኔ ላደረግነው በደል ሁሉ በእርሱ ፈቃድ ተሰቃየ። በዚያ ቅጽበት ምድር ተናወጠች። በኢየሩሳሌም ቤተ መቅደስ ያለው መጋረጃ ከላይ እስከ ታች ለ2 ተቀደደ። በእግዚአብሔርና በሰው መካከል ያለው ግርዶሽ ተሰባበረ። ነገር ግን ኢየሱስ ሞትን በመስቀል ላይ ብቻ አላሸነፈውም፣ ከ3 ቀን በኋላ በመነሳት ድል አደረገው እንጂ። መቃብሩ የታሸገና የሮማውያን ወታደሮች የሚጠብቁት ቢሆንም እሁድ ማለዳ መቃብሩ ባዶ ሆኖ ተገኘ። ያ ባለ 2 ቶን ድንጋይ ተንከባሎ ነበረ። መቅደላዊት ማርያም በመቃብሩ አጠገብ ቆማ ስታለቅስ አንድ ሰው ቀረባት። ዓይኗ በእንባ ስለታወረ አላወቀችውም ነበር። ነገር ግን ማርያም ብሎ ስሟን በጠራት ጊዜ ድንገት ስትዞር አወቀችው። ኢየሱስ በሕይወት አለ። ወደ አባቴና ወደ አባታችሁ አርጋለሁ ብለሽ ለወንድሞቼ ንገሪ አላት። ማርያምም ታሪካዊውን የምስራች ለማብሰር ወደ ደቀ መዛሙርቶቹ መሮጥ ጀመረች። በዚያን ዘመን የሴቶች ምስክርነት እንደ ቁም ነገር አይቆጠርም ነበረ። ነገር ግን ኢየሱስ በታሪክ ውስጥ እጅግ ወሳኝ የሆነውን ክስተት እንዲያበስሩ የመረጠው ዓለም ያቃለለችውን ሴቶች ነበረ። 2 ደቀ መዛሙርት ተስፋ ቆርጠው ከኢየሩሳሌም በ7 ማይል ርቃ ወደምትገኘው ወደ ኤማኡስ መንደር በእግር ይጓዙ ነበረ። በመንገድ ላይ አንድ እንግዳ ነገር አብሯቸው መጓዝ ጀመረ። ከመጽሐፍት ሁሉ መሲሁ ለክብሩ እንዲበቃ መከራ መቀበል እንዳለበት እያሳያቸው ለሰዓታት ሰበከላቸው። ማታ ኤማውስ ደርሰው እራት ላይ ተቀምጠው ሳለ ግን እንግዳው እንጀራውን አንስቶ ባረከና ቆርሶ ሰጣቸው። በዚያች ቅጽበት ዓይናቸው ተከፈተ። እርሱ ራሱ ጌታ መሆኑን አወቁ። ወዲያውንም ከዓይናቸው ተሰወረ። እነዚያ 2 ደቀ መዛሙርት በሌሊት 7 ማይል ሮጠው ወደ ኢየሩሳሌም ተመለሱ። ለሌሎቹ አስደናቂ ታሪካቸውን እየነገሩ ሳለ
ኢየሱስ ራሱ በክፍሉ መሃል በድንገት ተገለጠ። ይህ ሦስተኛ መገለጡ ነበረ። ደጁን አልከፈተም፣ ዝም ብሎ ተገለጠ። ሰላምታውም ያው ነበረ፣ ሰላም ለእናንተ ይሁን የሚለው። እነርሱ ግን ደስታ ሳይሆን ፍርሃት ተሰማቸው። ምትሃት ያዩ መሰላቸው። በእጁና በእግሮቹ ያሉትን ቁስሎች አሳይቷቸው በፊታቸውም የተጠበሰ ዓሣ በልቶ ካዩ በኋላ ነው ማመን የጀመሩት። ሆኖም ግን ቶማስ በዚያች ሌሊት አብሮ አልነበረም። እስካልነካሁት ድረስ አላምንም አላቸው። ከአንድ ሳምንት በኋላ ኢየሱስ ለአራተኛ ጊዜ ተገለጠ። በቀጥታ ወደ ቶማስ ሄዶ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ አማኝ እንጂ የማታመን አትሁን አለው። ቶማስ መንካት አላስፈለገውም። ተንበርክኮ ጌታዬ አምላኬን ብሎ መሰከረ። ቀጣዮቹ መገለጦች ኢየሩሳሌም ውጥረት ርቀው በገሊላ ጸጥታ ውስጥ ነበሩ። ደቀ መዛሙርቱ ወደ ቀድሞ ሥራቸው ወደ ዓሣ ማጥመድ ተመልሰው ነበረ። በባሕሩ ዳርቻ ቆሞ ሳለ ኢየሱስ ጴጥሮስን 3 ጊዜ ትወደኛለህ ብሎ ጠየቀው። ጴጥሮስም 3 ጊዜ እወድሃለሁ፣ እንድወድህ አንተ ታውቃለህ ብሎ መለሰ። ኢየሱስ የጴጥሮስን አሟሟት አስቀድሞ ተናገረ። እዚህ በኋላ ነበረ ጴጥሮስና ሁሉም ደቀ መዛሙርቶች ኢየሱስ ከሙታን ተነስቷል በማለታቸው ብቻ በአሰቃቂ ሁኔታ በስቅላት፣ በድንጋይ በመወገር፣ በእሳት በመቃጠልና በመጋዝ በመሰንጠቅ የተገደሉት። ከዚያም ኢየሱስ በገሊላ ባሕር አቅራቢያ ባለ ተራራ ላይ ከ500 በላይ ለሚሆኑ ተከታዮቹ በአንድ ጊዜ ተገለጠላቸው። ክርስትና እንደ ሰደድ እሳት ተሰራጭቶ በታሪክ ውስጥ ፈጣን እድገት ያስመዘገበው እምነት የሆነው ለዚሁ ምክንያት ነው። ምክንያቱም ምስክሮቹ 11 ብቻ ሳይሆኑ 500ዎች ስለነበሩ። የመጨረሻው መገለጥ በደብረ ዘይት ተራራ ላይ ሆነ። ኢየሱስ ወደ ሰማይ ሲያርግ በዓይናቸው ተመለከቱ። ከመሄዱ በፊት ግን አንድ ተስፋ ሰጣቸው። የእግዚአብሔር መንፈስ ቅዱስን በእነርሱ ላይ እንደሚወርድና ይህም መንፈስ በታሪክ ሁሉ ሰዎችን ወደ እርሱ እንደሚስብ ነገራቸው። ከ50 ቀናት በኋላ በአንድ ቀን ብቻ 3000 ሰዎች አመኑ። በታሪክ ውስጥ እጅግ ወሳኝ የሆነው ሳምንት በዚህ ተጠናቀቀ። አሰቃቂ ሽንፈት የመሰለው ሳምንት በእውነቱ ፍጹም ድል ሆኖ ተገኘ። ሞት ተሸነፈ፣ ኃጢአት ተወገደ፣ የድህነት ሥራ ተፈጸመ። ይህ መልእክት ልቦትን እንደሚነካው አንጠራጠርም። በአስተያየት መስጫው ላይ እርስዎ የተነኩበትን አንድ ሐሳብ እንዲያስቀምጡ ግድ እንሎታለን። የእርስዎ አንድ አጭር ቃል በጨለማ ውስጥ ላለ ሰው ብርሃን ሊሆን ስለሚችል ነው። ፍቅር ዓለምን የሚቀይር ኃይል መሆኑን ካመኑ ደግሞ ይህንን መልእክት ላይክ በማድረግ ይቀጥሉ። ነገር ግን ይህ ሳምንት ገና ብዙ ምስጢሮችን ይዛል። የዓለም ሁሉ ድነት የሆነበት የክርስቶስ ኢየሱስ ሞትና ትንሣኤ ሳምንት ነው። እስቲ ይህንን ሳምንት አምኖ በዛ ጊዜ የተፈጸመውን የክርስቶስ ኢየሱስን የመስቀል ሥራ ተቀብሎ በሕይወቱ የዳነ ሰው ድኛለሁ ብሎ በአስተያየት መስጫው ላይ እንድትመሰክሩልን ጥያቄ እናቀርብላችኋለን። በተረፈ በዚህ ሳምንት የተሰራውን ሥራ ለብዙዎች ይደርስ ዘንድ አሁኑን ይህንን መልእክት ለ10 ሰዎች ሼር በማድረግ አብራችሁን እኔና እናንተም እንደ ደቀ መዛሙርቱ የትንሣኤውን ኃይል ተነስቷል እያለን እንድንመሰክር እንጋብዛችኋለን። መልካም ጊዜ ይሁንልዎት። እኛ እንደዚህ አይነት መንፈሳዊ ታሪኮችን ከታሪክ መዝገብና ከመጽሐፍ ቅዱስ በማገላበጥ የምናቀርብላችሁ ኢፒክ ባይብል አማርኛዎች ነን።